በጣም ደስ ብሎኛል። በጣም የሚገርም ህዝብ ሰዓቱን አክብሮ የተገኘ ህዝብ ነው። በድጋሚ እናመሰግናለን። የህልውና አደጋ ማለት ምን ማለት ነው? የህልውና አደጋ ማለት ምን ማለት ነው? ይህንን ስል ፋኖነት ለዚህ ህዝብ መነገር ስለማይገባው ግን ፋኖነት የተነሳንበት ዋነኛ ዓላማ የህልውና አደጋ ተጋርጦብናል። የህልውና አደጋ ለመቀልበስ ከሊቅ እስከ ደቂቅ ሁላችንም በጋራ ተነስተን ይህን ትግል እየታገልን የተወሰነ ትጥቅ ያነገተ ብቻ የዚህ ትግል ባለቤት አይደለም። ይሄ ህዝብ ነው የዚህ ትግል ባለቤት። ሁላችን በጋራ የአማራ ህዝብ ተደራጅቶ እየታገለ ይገኛልና ከዛ አንፃር ሁላችንም ባለቤቶች ነን። እንደ ባለቤትም ስለምናወራ አንደኛ አካላዊ ጥቃት ወይም ጄኖሳይድ ታውጆብናል። ያ አንዱ የህልውና ጥቃታችን ነው። 1983 ጀምሮ ምናልባት ዛሬ ላይ ብልጽግና ማለት ዛሬ ኢትዮጵያን እየመራ ያለው አገዛዝ መምራት ከጀመረ ጀምሮ ሳይሆን አማራ መገደል የጀመረው ከ1983 40 ጉጉ ላይ እኔ በእድሜ ምናልባት የዛ ሰዓት አንድ ዓመት ከሆነ ጀምሮ 380 የሚቆጠሩ አማራዎች ተገለሉ። በበደኖ ገደል ከ180 በላይ አማራዎች ገደል አይናቸው እያየ ነፍሳቸው ሳይጠፋ ገደል ተጨምሮ 1983 ለዛ ወንጀል ተጠያቂ የሆነ አካል እነዛ አማራዎች ሲሆኑ ማንም የተጠየቀ አካል የለም። ስለዚህ አልፎ ተርፎ ዛሬ ላይ እቤታችን፣ እደጃችን፣ እቀያችን የህልውና አደጋው ተጋርጧል። ለዚህም ትግል በማንሳት ሰራዊት በማደራጀት ለመመከት እየተሄደበት ያለው አግባብ ይበል የሚያሰኝ ነው። ከዛ ውጪ የኢኮኖሚ የህልውና አደጋ የአማራ ህዝብ ሰርቶ የመብላት በመላው ኢትዮጵያ ተንቀሳቅሶ ሀብት የማፍራት እድሉ ተገድቦ ይባስ ብሎ መሬቱን በአግባቡ አርሶ እንዳይበላ እቀዩ ላይ በአግባቡ እንዳይነግድ በየአካባቢው መንገዶች ተዘጋግተው የኢኮኖሚ እንቅስቃሴው በአግባቡ እንዳይመራ ተደርጓል። ይሄ አንድ ህዝብ እንደ አህያ ለመጋለብ ወይም ድሃ በማድረግ እንደሚፈልጉት ለማሽከርከር እንዲመቻቸው የተደረገ አደጋ ነው። ሁለተኛ የባህል ወረራ ወይም የባህል አደጋ ተደረገ። ምንድነው? ትውልዱ ህዝቡ ባህሉን እንዲያውቅ ከባህሉ አውድ እንዲወጣ በማድረግ ማንነቱን እንዲያጣ የተደረገበት ታሪኩን ያልተረዳ ትውልድ በመፈጠሩ ምክንያት የታሪክ ስብራት እንዲኖረን እና የባህል አደጋ ተጋርጦብናል። ቀጣዩ ማህበራዊ ጉዳይ የማህበራዊ አደጋ ተጋርጦብናል። የማህበራዊ አደጋ ምንድነው? አንደኛ ትምህርት በአግባቡ ክልሉ ላይ የሚሆን አማራ እንደ ኢትዮጵያ መማር በሚገባው ልክ እንዳይማር ዘመኑ የዋጀ የትምህርት ስርዓት ሳይቀረጽ የተንሻፈፈ የትምህርት ፖሊሲ በመምቀስ እንደምታውቁት ከፍተኛ ትምህርት እንኳን ለመግባት የአማራ ህዝብ እድለኛ ወይም የእድሉ ተጠቃሚ እንዳይሆን የሚደረግባቸው ብዙ መንገዶች አሉ። በቀጣይ ጤናው የተሟላ ማህበረሰብ እንዳይኖር የጤና ኢንፍራስትራክቸሮችን ከማሟላት አንጻር ጤናችን በዓለም እንደ ኢትዮጵያ በአይነ ስውርነት የመጀመሪያውን ደረጃ የሚይዘው አማራ ነው። ሌሎች የጤና ጉዳዮችን በተመለከተ በዛው ልክ ማለት ነው። እንግዲህ ተበልተው ይሄንን ስናነሳ ምናልባት ከምን አንጻር ነው ይሄ ነገር እየተደረገብን ያለው? ለምን ከተባለ አንድን ህዝብ ጄኖሳይድ ታወጀበት የሚባለው በመግደል ብቻ መጨረስ እንደማይቻል ይታወቃል። ስለዚህ እነዚህ ወሳኝ የሆኑ ነገሮችን በማሳጣት ህዝብን ለማጥፋት እየተሄደበት ያለው ርቀት በጣም ከፍ ያለ ነው እና የህልውና አደጋችን ስንል እነዚህን ጨምረን ነው። ሌላው አንዱ የህልውና አደጋችን ነው የስነ ልቦና ስብራት በየኬላው
ዘርህን ትጠየቃለህ። ማነህ ስትባል አማራ ነኝ ካልክ የሚደርስብንን ሰቆቃ እናያለን። በየቦታው አማራ በመሆናቸው ብቻ ወደ ጨለማ ቤት የተጋዙትን ላለፉት 27 ዓመታት እና 60 ዓመታት ከዛም በዚህ 7 ዓመት ውስጥ አማራ ሕዝብ ላይ የተደቀነው የስነ ልቦና ስብራት አማራ አይደለንም ብለን አቀጥቅጠን እንድንሄድ የተደረገበትን አግባብ ማየት። ይህንን ስንል ዱላችንን ጭምር ሲያስፈቱ መጨረሻ ላይ ትጥቅ እናስፈታለን ብለው መጡ። የአማራን ሕዝብ ትጥቅ አስፈታለሁ ብሎ ጦርነት አውጇል። በሌላ አካባቢ ግን ዱላችሁን ቀይረን ትጥቅ እናስታጥቃችኋለን በተደራጀ አግባብ ሌላ የታጣቂ አካልን በየአካባቢው በራሳቸው እያዋለዱ የአማራን ሕዝብ ግን በአንድም በሌላ መልኩ ልዩ ኃይሉን በማፍረስ ቀጣይ ፋኖ በራሱ የገዛውን ገበሬውን ትጥቅ ለማስፈታት ይህንን የስነ ልቦና ስብራትና ጥቃት ለመፈጸም ወስነዋል ማለት ነው። በመቀጠል ሌላው የህልውና አደጋችን ፖለቲካዊ ጥቃት የደረሰ የፖለቲካዊ ጥቃቱ በዚህ 7 ዓመት የተጀመረ አይደለም። 1966 ደርግ ይህችን ሀገር ከተቆጣጠረ ጀምሮ የኢትዮጵያን ክሬም ማይንድ የሚባሉ በሚኒስቴር ደረጃ ያሉ የተማሩ ከ66 በላይ ከፊውዳሉ ጎን ቆማችኋል፣ ከንጉሱ ጎን ነበራችሁ በማለት ያለምንም ምክንያት ከ66 የሚበልጡ ሚኒስቴሮች ተገድለዋል። ከነዛ ሚኒስቴሮች ውስጥ አብዛኛውን ፐርሰንት የሚይዘው አማራዎች ናቸው። ለምሳሌ ጀነራል አብይ የሚባሉ የደርግ ሰለባ ናቸው። በወቅቱ ብሔራዊ ወታደር የነበሩ ሀገሪቱ በዚህ ልክ የተንቆጣቆጠ ወታደር እንዲኖራል የተደረገበት ዋነኛ ከዛ ጀምሮ የተጠነሰሰ ራሱ ህዝብ ላይ የሚተኩስ የተዋረደ የሀገሪቱ ሉዓላዊነት ከፍ ያደርጋል ተብሎ የሚታሰበው ብሔራዊ ወታደር ሀገሪቱ እንዳይኖራት አደረገ። ምን በማለት እንደነዚህ አይነት ብሔራዊ የሆኑ ለሀገር ትልቅ አቅም የነበራቸው ሰዎችን በመግደል በማሰር በማፈናቀል በዛ ሁነት ውስጥ እስከ እዚህ 27 ዓመትና በዚህ 7 ዓመት ውስጥ ሀገር ይሻላል ህዝባችን ላይ አንተኩስም፣ ወታደሩ የተሰማራበት አግባብ ጥሩ አይደለም በሚሉ ሰዎች ላይ ጥቃት ተፈጽሟል። በሚሉ ጀነራሎች ላይ ኮሎኔሎች ላይ ጥቃት ተፈጽሟል። የመጨረሻው ማን የሆነው? አሳምነው ጽጌ። ይሄ እርስ በርስ ጦርነት እንዳይነሳ ብዙ ጊዜ ተናግሮ ነበር። ስለዚህ የእርስ በርስ ጦርነቱን ለማስነሳት የግድ እንደነዚህ አይነት የተሻሉ ሰዎች መግደል፣ ፖለቲካዊ ንቃተ ህሊናቸው ያደጉ ሰዎች ይህን በማድረጋቸው ምክንያት የአማራ ህዝብ እንደ ህዝብ ፖለቲካን የሚጸየፍ ፖለቲካ ወሬ ነው፣ ፖለቲካ ቆሻሻ ነው የሚል ማህበረሰብ እንዲፈጠር ተደረገ። ስለዚህ ይሄን ለማድረግ ፖለቲካ ውስጥ የሚሳተፉ ንቃተ ህሊናው የተማረ ብለን የምናስበው አካል የዕለት ጉርሱን የሚሸፍንለትን ዘርፍ ውስጥ ተመድቦ ከመስራት የዘለለ ለህዝቡ ወገንተኛ ሆኖ በኩራዝ ያስተማረውን ህዝብ ለማገልገል የማይችል እንዲሆን ተደረገ። ምክንያቱም ፖለቲካ ውስጥ መግባት ቅጣት እንደሆነ እያሰበ ስለነበረ ከዛ በኋላ ምንም ብሂል መጣ። ማንም ይምራው ችግር የለውም፣ ማንም ይምራው ወንበሩ ላይ ማንም ይቀመጥ እየተባለ ለሀገር የማይቆረቆሩ አምባገነኖች የሀገር ሾተላዮች የሆኑ ሰዎች ወንበር ላይ እንዲቀመጡ ተደረገ። ምን በማለታቸው ምክንያት? ፖለቲካ ወሬ ነው በማለታቸው። ፖለቲካ ግን ወሬ ነው። ፖለቲካ ዳቦ ማለት ዳቦ እያንዳንዳችን ዛሬ ላይ በልተን ለመጥቀም ፖለቲካ ያስፈልጋል። ይህንን ልንረዳው ይገባል። ከዚህ በኋላ ሁላችንም ከትንሽ እስከ ትልቅ ይህን ነገር መረዳት ያስፈልጋል። ፖለቲካ ማለት ህዝባዊ አስተዳደር ማለት ነው፣ ሌላ አይደለም። በአግባቡ ህዝብ መተዳደር ካልቻለ፣ ሀገር ሰላም ካልሆነ፣ የሀገር ሰላም ካልተጠበቀ፣ ወጠን መግባት ካልቻለ ሀገር የለም፣ ሰው መኖር አይችልም ማለት ነው። በአግባቡ መብላት መጠጣት አንችልም ማለት ነው። ስለዚህ ሁላችንም እዚህ ላይ አጽንኦት ሰጥተን በአግባቡ ልናይ ይገባል። ስለዚህ ይህን የህልውና አደጋ የጋረጡብን ጠላቶቻችን እነማን ናቸው ብለን እነማን ናቸው? ጠላቶቻችን እነማን ናቸው? አንደኛ ጠላቶቻችን የህልውና አደጋውን የጋረጡብን እየገደሉ ያሉት ጠላቶቻችን በአንድም በሌላ ነው። የአማራን ህዝብ
ባገኙት አጋጣሚ የሚገድሉት ጠላቶቻችን ናቸው። እዚህ ላይ ሁላችንም ማብራራት ይገባል። ሁለተኛ ጠላቶቻችን የአማራን ህዝብ እንደ ህዝብ ጄኖሳይድ ወይም የዘር ማጥፋት እየተደረገበት ነው ተብሎ ሲነገር የአማራ ህዝብ ሲቆም እየተገደለ አይደለም። በድርጅትም በግለሰብም ደረጃ የአማራን ህዝብ የዘር ማጥፋት የሚክዱት እየተገደለ አይደለም ብሎ ወይም አማራ እንደ አማራ አይደለም የሚገደለው። ለምሳሌ አንዳንዶች በፓርቲ ደረጃ የአማራን ህዝብ እንወክላለን ብለው በሌላም በኢትዮጵያ ስም በፓርቲ ደረጃ ተዋቅረው የአማራ ህዝብ ጥቃት እየተፈጸመበት ነው። አማራ ወለጋ ሞተ ሲባል ምንድነው የሚሉት? ዜጋ ሞተ ነው። ዜጋ ሞተ አማራ ሞተ አይደለም፣ ዜጋ ሞተ ማለት እያሉ ሞታችንን በሆነ ነገር እየሸፈኑ በመግለጫ ነው በምን እየሸፈኑ ዓለም እንዳልሞት እየተደረገ ዛሬ ላይ እዚህ ድረስ ደረስንና እነዚህ የሚክዱ ሰዎች፣ ግለሰቦች፣ ቡድኖች፣ ድርጅቶች ጠላቶቻችን ናቸው። ከዛ በመቀጠል ትግል ውስጥ ሆኖ ይህን ትግል እያጓተተ ያለ ጠላታችን ናቸው። ይሄን ነው አማራ ሊሆን ማንኛውም እዚህ ትግል ውስጥም ሆኖ ፋኖ ሆኖ ይህን ትግል እያጓተተ ያለው ጦርነቱ እንዲራዘም እየፈቀደ ያለ በህዝቡ ላይ ሰቆቃ እየጫነ ስለሆነ ጠላታችን ነው። ይሄን ነው ጠላታችን። ስለዚህ ጠላቶቻችንን ካወቁ ቅድም እንዳልኳችሁ በድርጅት ደረጃ ሞታችንን ከካዱ እንደ አማራ ከጣሊያን ጀምሮ እስካሁን በደረስንበት የታሪክ ሂደት ውስጥ የመጀመሪያው የአማራ መጥፋት ስሪት ጣሊያን ምንድን ነው? ኢትዮጵያን ለመግዛት በአድዋ ጊዜ ስላልተሳካለት ለሁለተኛው ወረራ ጊዜ ሲመጣ ጀነራል ባዶሊዮ ሮም ለሚገኘው ንጉስ የቴሌግራም መልእክት ሲልክለት ኢትዮጵያን ያለ አማራ አስረክባለሁ ነበር። ከዛ የሱን ፈለግ በመከተል ደርግ የሀገሪቱን ሲቆጣጠር የኢትዮጵያ ህዝብ ውስጥ አማራን እንደ ጠላት እንኳን በቀጥታ ባይፈርጅም የአማራ ወኪል ሊሆኑ የሚችሉ የአማራን ህዝብ ሊያለቁ የሚችሉ አማራዎችን ገድሏል። በአንድም በሌላ መልኩ በመሬት ላራሹ ውስጥ ከተማ የሆነ የቆየውን አማራ ቤት እንዲያጣ በማድረግ ተፈናቅሏል። ከዛ በመቀጠል ከደርግ የተረከቡት ሰዎች የአማራ ህዝብ በማኒፌስቶ ደረጃ ጠላት አይደለም አማራ ጨቋኝ በዝባዥ አድርገው ስለ የብሔር ፖለቲካ መነሻ ያደረጉ ሰዎች ድርጅቶች አሉ። ስለዚህ አማራ ጨቋኝ በዝባዥ ቀድሞ ሲገዛ ስለነበረ ልዩ ጥቅም እንዳያገኘ ተደርጎ የተሳለበት አቋም ተገቢ ባልሆነ መልኩ ማለት ነው። አማራ ጨቋኝ አለ። ምናልባት በወቅቱ ሲገዙ የነበሩ ንጉሶቹ አማራን ብለዋል፣ ኢትዮጵያን ብለዋል። ስለዚህ እንደ አማራም ልዩ ጥቅም ያገኘንበት አንድም ነገር የለም። እንደው የሚልክ እንደ ሀገርን ሲሰሩ ከተማ እንኳን ሲቆረቁሩ ከተወለዱበት አካባቢ ወጥተው ነው አይደል ቆረቁሩት አይደል? እሺ የትኛው አስፋልት ተሰርቶልናል? የትኛው የተሻለ ጤና ጣቢያ ተሰርቶልናል? እነዚህን ትኩረት እናድርግ። የትኛው መንገድ ነው በተሻለ መልኩ? የትኛው መብራት ገብቶልናል? እንደ አማራ ግን ጥቅም ያገኘው የቱ? እንደውም አንዳንዶች በወቅቱ በነበረው ችግር ምክንያት ግብር የማይከፍሉ ህዝቦች ነበሩ ልዩ ጥቅም ያገኙ ማለት ነው። አማራ ግን ተበዳይ ነበር። የመጀመሪያው ተቃውሞ ያነሳው ጎጃም ላይ የገበሬዎች አመፅ ነበር። የባላባትና የሌሎች ጥያቄዎች ሲጠይቅ ነበር እና ይህንን ስናይ ዛሬ ላይ እየተንሸራተተ መጥቶ አማራ ጨቋኝ ነው ብሎ በጠላትነት ፈርጀው ነው የተመሳከቱት። ስለዚህ ይህን ነገር ለመቀልበስ እንደ አማራ በፋኖነት ብንደራጅ ብሶት የወለደ ከየአካባቢው ተሰብስበን ይህን ትግል ብንጀምረው በትግሉ ላይ ብዙ ተግዳሮቶች፣ ብዙ ችግሮች ቢኖሩበትም ዛሬ ላይ የተሻለ ከሌሎቹ በተሻለ የትግል ዓመታት ውስጥ በዚህ 2 ዓመት 3 ዓመት ውስጥ ድርጅት ማቆም ይችላል። የአማራ ፋኖ ብሔራዊ ከነጉድለቱ ይህንን ጉድለት ደግሞ በጋራ ተነጋግረን ይህንን ድርጅት የመሰረትንበት ዋነኛው ምክንያት ጥቂት ግለሰቦችን ንጉስ ለማድረግ ጥቂት ግለሰቦችን ወንበር እንዲይዙ ለማድረግ ሳይሆን የአማራን ህዝብ ባለስልጣን ለማድረግ ነው። ቅድም እንደተባለው የፖለቲካ ተጽዕኖ ደርሶብናል፣ የፖለቲካ አደጋ ተጋርጦብናል ካል ስልጣን የለንም ማለት ነው። ስለዚህ ሰፊም ህዝባዊ መሰረት ያለው ሀገረ መንግስት ለመገንባት ነው እየታገለ ያለው ማለት ነው። እንደው ዝም ብሎ የተራ የጎበዝ አለቃ አካባቢውን ከቦ እየጠበቀ እድሜ ልኩን ሽፍታ ሆኖ ለመኖር አይደለም።
ሰፊ ህዝባዊ መሰረት ያለው ሀገረ መንግስት መመስረት መቻል አለበት። ከሌሎች ኢትዮጵያዊ ወንድም ህዝቦች ጋር በጋራ በመሆን እችን ሀገር ካለችበት የዘር ፍጅት፣ የእርስ በርስ ጦርነት ለአንዴና ለመጨረሻ ጊዜ የሚያበቃበትን ነው እየተዋጋን ያለው። ከዛ ውጭ ይህ ግፍ አስራት በኩራት ሰርቶ ንብረቱን ሰርቶ ዝም ብሎ አሸዋ ሰርጎ የሚቀር ደም እየፈሰሰ መቀጠል መቻል የለበት። ይሄ ወጣት በዚህ ልክ ዋጋ እየከፈለ ያለው፣ ይሄ ህዝብ በዚህ ልክ ዋጋ እየከፈለ ያለው ነገ የተሻለ ነገር ለማምጣት ነው፣ ብልጽግናን ለመተካት አለ። ተራ የወረዳ ካቢኔ፣ ተራ ሚሊሻ ወይንም ተራ የሆነ ወንበር ለመያዝ ስርዓት ማንም ይሁን ማለት ወንበሩ ላይ የሚቀመጠው አካል ልጓም ሆኖ በአግባቡ ህዝብ መሰረት ያደረገ ስራ እንዲሰራ የሚያደርግ ስርዓት ማንበር ላይ ነው አሁን ትግላችን። ምን በማለት ጎለሙ የህልውና አደጋችንን ከመመከት ባሻገር ማለት። ስለዚህ ድርጅት ያስፈልገናል። ምክንያቱም ሌሎች በየብሔራቸው ተደራጅተዋል። ስለዚህ የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የትግል መስመር እየታገለ ያለ በአማራ ብሔርተኝነት የትግል መስመር ይህንን ስንል ሌሎች እንደተደራጁበት የመገንጠል ከኢትዮጵያ ጎን የመውጣት ወይም ከኢትዮጵያ ሌላ ታላቁን አማራ ለመመስረት አለ ወይም የአማራ ሕዝብ የተለየ ጥቅም እንዲኖረው አለ። ይህን ስላችሁ ደግሞ በዚህ ጦርነት ውስጥ ያጣነውን ነገር በልዩ በህግ አግባብ እንጠይቃለን። ከዛ ውጭ ግን ከሌላው ብሔር ብሔረሰብ የበለጠ ሌላው ህዝብ በጠላትነት የፈረጀ ኦሮሞ ጠላቴ ነው ብሎ ትግሬው ጠላቴ ነው ብሎ ኢትዮጵያ ውስጥ የሚንቀሳቀሱ የሚኖሩ ህዝቦችን ጠላት አድርጎ የተነሳ ይመስላል ብሔርተኝነት። አሁን አንዳንድ ሚዲያ ላይ እየሰማችሁ ነው እንጂ ፋኖ አማራ ክልል ውስጥ ማለት በአማራ ብሔርተኝነት ሲደራጅ ኢትዮጵያን ባገለለ መልኩ ነው፣ ኢትዮጵያን ባላቀፈ መልኩ ነው ምናምን እያሉ ነው። እኛ የምንታገለው መነሻችን አማራ መዳረሻችን ኢትዮጵያ የሚሉ አሉ። እንደዛ የሚባል የለም። መነሻና መዳረሻ ያለው መስመር የለም። እውነት ለመናገር አፋቸው ላይ በምላሳቸው እያቁለማመጡ ከላይ ኢትዮጵያ ከሚሉት በተሻለ መልኩ የኢትዮጵያን ባንዲራ እጁ ላይና ግንባሩ ላይ አድርጎ በየቦታው በየተራራው የሚዋደቀው ፋኖ ነው አይደል? መቼም ሌላ ባንዲራ ስረን አይደለም እየተዋጋን ያለው አይደል? አንዳንዶች ቦታ ላይ ታያላችሁ ኢትዮጵያን ያገለለ ሌላ ባንዲራ እኮ ባንዲራ ካልሆነ እያለ የሚገመገም ባለበት ሀገር ላይ ማለት ነው። ስለዚህ እኛ እየተገደልን ያለነው እንደ አማራነት እስከሆነ ድረስ ተደራጅተንም የምንለው እሾህን በእሾህ ሌሎቹ ዛሬ ላይ እንደ ኢትዮጵያ ተደራጅተን ብንል እስከ ዛሬ ሞከር አልቻለም። አባቶቻችን በኢትዮጵያ ማዕቀፍ ስር ተደራጅተው ሞክረው ከዛ የነቁትም እንደነ ፕሮፌሰር አስራት ወልደየስ ያሉ ያኔ ገና አርባ ጉጉ ላይ ያውላ ህዝብ ሲጨፈጨፍ እና አስማረ ዳኜ በአማራነት ስር ተደራጅተው አማራ እየተገደለ ነው ሲሉ ፕሮፌሰሩ ምንድን ያሏቸው? እኚህ ሰውዬ አብሯል የአማራን አማራ የሚሉት ዶክተር አይደሉ ኢትዮጵያን ዘንግቶ ነው ያለው። ግን ታይቷቸው ነበር የአማራ ህዝብ አልታየው ነበር። እነኛ ሰዎች አንደኛ እንዲሳደዱ እንዲጠፉ አማራ ድርጅት እንዳይኖረው ያደረገው ራሱ አማራ ነው። አስማረ ዳኜን የገደለው እኮ ሌላ ሰው አለ። የራሳችን ወንድሞች ናቸው የገደሉት። አስማረ ዳኜ ግን የመጀመሪያውን አማራ ተጠቃሙ አርባ ጉጉ የዘመተ አርበኛ ነው አይደል? ስለዚህ አሁንም ላይ ይሄ ችግር እየተሽከረከረ ነው። በአማራ ስም የተደራጁ በፋኖ ስም የተደራጁ የአማራ ህዝብ ድርጅት እንዳያገኝ የሚያደርጉ እኛ ላይ ፈላጭ ቆራጭ የሚሉ ማለት ነው። ስለዚህ ሁላችንም ይሄን ነገር መታገል እንችላለን። አማራ ድርጅት ያስፈልጋል። ፋኖ ከተደራጀ እዚህ አካባቢ ስናመጡ ከ2008 በፊት አይደለም አጣዬ ላይ ኤፍራታና ግድም ከተቋቋመ ማለት አቀጣጣ ነው። ከዛ ወዲህ አጣዬ ስንት ጊዜ ተቃጠለ? 10 ምናምን ጊዜ። ለምን ይመስላችኋል? ማስቆም ያልቻለ በጋራ መቆም ስላልቻለ፣ እንደ ድርጅት መቆም ስላልቻለ። አጣዬ ሲቃጠል የሆነ ቦታ ያለው አማራ ዝም ብሎ ስለተቀመጠ የሌለ ስሜት ሊኖር ይገባል። ስለዚህ ትግሉ ሊሆን የሚገባው በአንድ ማዕከል የተጠረነፈ ፎርማል የሆነ ወታደር ፎርማል የሆነ ድርጅት ሊኖር ይገባል። ስለዚህ በተናጠል በየሰፈሩ እንደ ሚሊሻ እንደ ሽፍታ አሸምቀን የምንታገለው ትግል እስከዛ ድረስ ሞከርን። ስንቱ ነው በዚህ ቀጠና በገምዛ እና በአንጾኪያ ዙሪያው ስንት ሰው ሞተ በእርስ በርስ ጦርነት። እዚህ ፊት ለፊት ከልዩ ዞኑ ማዕት ሰው አይደል?
ስለዚህ ይህን ችግር እድሜ ዘመናችንን እየተዋጋን እየተጋደልን ነው አይቆም ደም እየተቀባለ ነው መሬቱ ምን ያህል አለ። ስለዚህ እነዛ ነገሮች ለማስቆም የግድ አማራ ስልጣን መያዝ አለበት። እድሜ ልካችን እዚህ ማጀት ላይ ብንዋጋ ምንም ለውጥ ነው እንግዲህ። ስለዚህ ምን ማድረግ አለበት? ይሄን ለመሻገር 4 ኪሎ ላይ መግባት መቻል አለብን። የአማራ ህዝብ 4 ኪሎ ላይ እውነተኛ ወኪል ድርጅት ሊኖረው ይገባል። 4 ኪሎ ላይ እውነተኛ ወኪል ሊኖረው ይገባል። ጠቅላይ ሚኒስትር ይሆን ምንድን ነው ያለው? የአማራ ህዝብ ከሃዲ ነው፣ ቅጥረኛ ነው፣ ተላላኪ ነው ብሏል አይደል? ከአማራ ህዝብ ወጥቶ ማለት ነው እንግዲህ እንደዚህ እያለ የሚሰድበልን ነው ወክለናል ነው ግለሰብ ስለሆነ ድርጅት ስላልሆነ ነው። ብልጽግና የአማራ ወኪል ነው። ከዚህ በፊትም የአማራ ወኪል የሆኑ ድርጅቶች ስለሌሉ ከዛ አንጻር የአማራ ፋኖ ብሔራዊ ኃይልን ሁላችንም በነቃ ጠያቂ ሆነን በየጊዜው የሚፈጠሩ ተግዳሮቶችን በማነሳሳት የሚፈጠሩ ችግሮችን በማየት ትግሉ ላይ ማቁረፍ አይቻልም። ትግሉ ላይ ማቁረፍ ሳይሆን ምናልባት ግለሰቦች ሊበድሉ ይችላሉ። የተወሰኑ ቡድኖች ችግር ሊፈጥሩ ይችላሉ። እነሱ በፈጠሩ ችግር ድርጅቱ ላይም ሆነ ትግሉ ላይ አታውቁ። ይህን ትግል የጀመረው ጥቂት ታጣቂ ወይም የሆነ ጥቂት ግለሰብ አለ። የአማራ ህዝብ ሙሉ ሀብታችሁን ንብረታችሁን ተውት እሱንና ስንት ወንድሞቻችን ናቸው በዚህ ልክ ዋጋ የከፈሉት። ስለዚህ እዚህ ጋር ዛሬ እንደዚህ ስናወራ እናንተ ለመጀንጀን ወይም ተራ ዲስኩር አለ ያለው መሬት ላይ ያለው ሀቅ ነው። ይህን ደግሞ በጋራ ነው የምንጋፍ። እውነት ለመናገር አንዳንዱ ጫካ ስላለ ወይም ብረት ስላነገተ የሆነ በቃ ትልቅ የመሰለ የሚመስለው ነው ፋኖ በቃ ፈለቅ ቆራጭ ነው የሚመስለው። ፋኖ ማለት ከዚህ ህዝብ ከወጣ ልክ እንዳሳዋ ነው። በቃ ፋኖና አሳ አንድ አይደለም። የፋኖ ባህል ህዝብ ካስቀየመ ከህዝብ ብሎ ከወጣ እየተሳደቀ አንገታችን። ይሄ ማለት ደግሞ እኛና እናንተ የሚባል የለም ማለት ነው። ከዛ ደግሞ እዚህ ትግል ኃላፊነቱ ወይም እኛ ይሄ ትግል የጋራ እናንተ የትግሉ ባለቤት እንጂ ደጋፊ አይደለም። ሁለተኛ አንድም አማራ የትግሉ ደጋፊ ነው። በአንድም በሌላ መልኩ ሊቱን አስራት በኩራት ሰጥቷል። በቃ እየሰጠ ነው እየተዋጋ ነው ጋር ከዛ ውጭ ሁልጊዜ አንድ ቦታ ላይ ብቻ ውጊያ እንዲደረግ የሚፈልግ አካል አንዳንድ የማባቢያ በተለይ እነዚህ ቅድም እንዳልኳችሁ የውስጥ ጠላቶቻቸው የምንላቸው ህዝቡን የሚያደናግሩ በቃ እነሱ ብቻ አዋቂ የሚመስላቸው ሀሳቡን የማይቀበሉ አሉ። እነዚህም በጋራ መታገል ይቻላል። በዚህ ልክ ካወቅነው ፖለቲካን በአግባቡ ከተረዳ ሁላችንም ጠያቂ መሆን ከቻለ ስብሰባ እንኳን ሲፈለግ ስብሰባ እንፈልጋለን ብላችሁ ወጣቶች በተለይ መጠየቅ መቻል አለባችሁ። ወጣቱ በዚህ ትግል ላይ ዕጣ ፈንታችሁ የተወሰነው በዚህ ትግል ላይ አባቶቻችን ደግሞ እስከ ዛሬ የተሰራውን ስህተት ዝም ብላችሁ ስታልፉ የነበረውን ነገር ዛሬ ላይ ማስተካከል መቻል አለባችሁ። ስለዚህ ከዚህ በኋላ የፋኖ ትግል ሆነ የአማራ ትግል በሀገር ሽማግሌ በምን አይደለም የምንመራው በድርጅት ህግና መስመር። ከዚህ በኋላ ድርጅቱ አቋሚ ነው። ድርጅቱ የራሱ የሆነ መመሪያ ደንብ አለ። ህዝብ በምን መልኩ ይተዳደራል የሚለውን ነገር ከቀጣይ አደረጃጀት ዘርፉ ነው የሚያነሳው እንዳለው ነው ማለት ነው። ስለዚህ የአማራ ፋኖ ብሔራዊ ኃይል አሁን የደረሰበት የትግል ምዕራፋችን ከሰራዊት ከማደራጀት በዘለለ የህዝብ አስተዳደር ምዕራፍ ነው። እስከዛሬ እንደምታዩት ትግል ውስጥ የራሱን ጥቅም ሊያራምድ የገባ ሌሎች ሁኔታዎችን ፍላጎቶችን ይዞ ያለ የገባ ብዙ አለ። ይሄ የገባበት ምክንያት ብዙ ጊዜ ሰራዊት ማደራጀት ላይ ስለነበረ ትምህርታችን ያገኘነውን አካል ወደ ትግሉ እናስገባለን። ያለው ምክንያት ይሄ ድራይቨር አሁን ድርጅት ተመስርቷል። ድርጅቱ ሶስት እንትኖች አሉ፣ ክፍሎች አሉ። የመጀመሪያው የወታደራዊ ክፍል ወታደራዊ ክፍል ከዚህ በኋላ መንደር ለመንደር የሚንቀዋለ ፋኖ የሚባል ይሄ የተካለፈ ፋኖ በካምፕ ያለ ፋኖ። ሁለተኛው ፖለቲካ ክንፍ አጠቃላይ ወቅታዊ ሁኔታዎችን ለማህበረሰቡ በማስረዳት ፖለቲካ ንቃተ ህሊናውን በመፍጠር የጋራ አንድ አይነት እሳቤ ላይ እንድንደርስ የሚያደርግ። ሌላው ሶስተኛው ደግሞ አስተዳደራዊ ክንፍ ከዚህ በኋላ ፋኖ ጣልቃ ገብቶ የባልና ሚስት የመሬት ጉዳይ ሌሎች ጣጣዎችን የሚፈታበት አግባብ ሁሉም ነገር የሚያውቀው ህዝቡ በራሱ ነው። አደረጃጀት ስራ በአደረጃጀት የህዝብ አስተዳደሩ በሚሰራቸው ስራዎች የሚጠናቀቅ። ከዚህ በኋላ ፋኖ የሚታገለው መዋጋት ያለበትን አካል ወታደራዊ ክንፉ
የውጊያ ቅያው መዋጋት ከዚህ በኋላ መንደር ለመንደር ምናልባት የከፍተኛ ወንጀል ግድያ፣ ስርቆት እነዚህ ሌባ ገዳይ ወይም ከአቅም በላይ ከሆነ እዚህ አካባቢ አባት አርበኛ ይደራጃል። አባት አርበኛው አቅም በላይ ከሆነና ከአካባቢው ጸጥታ አስከባሪ አቅም በላይ ከሆነ ፋኖ ኦፕሬሽን ይሰራል። ስለዚህ ሁሉም የሚያልቀው በጋራ ሆና ከዚህ በኋላ እዚህ አካባቢ የተፈጠሩ ችግሮች ዳግመኛ አይፈጠሩ። ምክንያቱም ሁላችንም በባለቤትነት በያገባኛል ስሜት እንከላከላለን። በጋራ ጸጥታችንን፣ ሰላማችንን በጋራ እንቅልፍ ሳንተኛ ሁላችን። ስለዚህ በዛ ነገሮችን ማድረግ የተሻለ ይሆናል ብዬ አስባለሁ። ስላዳመጣችሁ እጅግ በጣም አመሰግናለሁ። ክብር ለተሰሙ